ሄሎ ኤቭሪዋን በመጀመሪያ ለሁሉም የክርስትና እምነት ተከታዮች እንኳን አደረሳችሁ። ዛሬ ፋሲካን እያከበር እንግሊዘኛ እንማራለን። የማይረሳ ትምህርት እንዲሆን ስለ ሀገራችን ባህል ብቻ ነው የምናወራው። እስከ መጨረሻው የትም እንዳትሄዱ። እስኪ ሁላችሁም ይህንን ቻናል ሰብስክራይብ እና ላይክ እያደረግን 500 እናስገባው። Let's get started. ከኢስተር ቮካቡላሪ የመጀመሪያው ኢስተር ፋሲካ ማለት ነው። The celebration of just resurrection የኢየሱስ ክርስቶስ ትንሣኤን የምናከብርበት ማለት ነው። ሁለተኛው ሌንት ማለት ሁዳዴ ማለት ነው፣ ወይም የአብይ ጾም ማለት ነው። The 55 day fasting period before Easter ማለት ነው። ሶስተኛው ጉድ ፍራይዴይ ይሄ ደግሞ ስቅለት ወይም የስቅለት ቀን ማለት ነው። The day Jesus was crucified ማለት የተሰቀለበት ማለት ነው። አራተኛው resurrection ይሄ ደግሞ ትንሣኤ ማለት ነው። Rising from dead ከሙታን ተለይቶ መነሳቱን የሚያሳየን ነው resurrection። አምስተኛው traditional food ዶሮ ወጥ፣ እንጀራ፣ ድፎ ዳቦ የመሳሰሉት ማለት ነው። spicy chicken stew and flat bread eaten on Easter ፍላት ብሬድ ማለት እንደ ድፎ ዳቦ አይነት ማለት ነው። by the way stew ማለት ወጥ ማለት ነው። chicken stew ሲሆን ዶሮ ወጥ እንደማለት ነው። ስድስተኛው breaking the fast ይሄ ደግሞ ጾምን መግደፍ ማለት ነው። the moment after midnight when families eat meat ለሊት 9 ሰዓት ላይ ተነስተን ስንገድፍ ማለት ነው። ይሄ ምን ይባላል? breaking the fast holiday greetings መልካም ፋሲካ የምንለው ማለት ነው። happy Easter እንላለን። መልካም ፋሲካ ለማለት ሃፒ ኢስተር እንላለን። እነዚህ ዋና ቃሎች ናቸው፣ ያዟቸው። ወደ ቀጣይ እንሂድ። ሁለተኛው ኮመን ኢስተር ኤክስፕሬሽንስ። አሁን ደግሞ ለፋሲካ በዓል የምንጠቀማቸውን አገላለጾች ወይም ሀረጎችን እናያለን። ያው ከላይኛው ጋር የተያያዙ ናቸው። የመጀመሪያው መልካም ፋሲካ ለማለት ሃፒ ኢስተር ከላይ እንዳየነው ማለት ነው። ሌላ ደግሞ ለሁዳዴ እየጾምኩ ነው ምናምን ለማለት ስንፈልግ are you fasting for Lent asking if someone is observing Lent የሆነ ሰው እየጾመ እንደሆነ ለመጠየቅ ማለት ነው። ሶስተኛው we break the fast at midnight እንላለን። ለሊት ላይ ተነስተን ገደፍን ማለት ነው ሰዓቱ ደርሶ። አራተኛ ምን ልንል እንችላለን? ስለ ባህላዊ ምግባችን ለማውራት ስንፈልግ do you like ዶሮ ወጥ ወይም you like chicken stew እንላለን። በምሳሌ እንየው። ሄኖክና ማርታ ናቸው። ሄኖክ ምን አለ? ሃፒ ኢስተር are you celebrating with family አለ። ማርታ ምትላለች yes we breaking the fast at midnight with ዶሮ ወጥ። እንደዚህ አይነት ኤክስፕሬሽኖች ወይም ንግግሮች አሉ ማለት ነው። ሶስተኛው cultural facts በባህሉ የሚስተዋሉ ነገሮች ምንድን ናቸው? የመጀመሪያው lighting candles ይሄ ማለት ያው ሻማ የበላው እንጂ እዚህ ጋር ጧፍ ይበራ ማለት ነው። symbolizing Jesus resurrection የኢየሱስ ክርስቶስን መነሳት ምልክት ወይም ተምሳሌት ነው የሚያሳየው። ሌላ white clothing ይሄ ደግሞ ነጭ አልባሳት ማለት ነው። ሌላው ደግሞ feast after fasting ይሄ ደግሞ ከጾም በኋላ ያለው ድግስ በሉት ቤተሰብ ተጠርቶ ምናምን። so families enjoy meat dishes after 55 days of vegan fasting የእንስሳት ተዋጽኦ ከሆኑ ምግቦች ተቆጥበው ለ55 ቀናቶች ቆይተው የሚያከብሩት በዓል ማለት ነው። ተሰብስበው ከቤተሰብ ጋር ምናምን ሊሆን ይችላል። by the way vegan ማለት እንስሳት ነክ ከሆኑ ምግቦች ሳይበሉ መቆጠብ ማለት ነው። ሌላ ምን ይስተዋላል? long church service ረዘም ያለ የቤተክርስቲያን አገልግሎት ይኖራል አይደል? some last all night with chanting and hymns ቼንት ማለት ዜማ ማለት ነው። ሂመን ደግሞ ዝማሬ ነው። በዜማና በዝማሬ ታጅቦ ሌሊቱን በሙሉ አገልግሎት ይካሄዳል ማለት ነው። ምዕመናኑም እየሄዱ ቤተክርስቲያን ያድራሉ። እንግዲህ ይሄው ነበር ከፋሲካ በዓል ጋር አያይዘን የተወሰኑ እንግሊሽ ቮካቡላሪስ ኤንድ ኤክስፕሬሽን አይተናል። ፕራክቲስ ማድረግ አይረሳም። አዲስ ከሆናችሁ በዓሉን አስመልክተን ሰብስክራይብ ያደረግን ቻናላችን 500 ማስገባት እንቀጥል። መልካም በዓል። ታንክስ ፎር ዋቺንግ ኤንድ ሲ ዩ ሱን